ስመጣ ኪኒኑን ካላጥኩኝ በቃ የሆነ ነገር ያደርገኛል ገና አንድ ወር ነው ነርቭ ነው ተጠቃሚ ብለው ሰጡኝ ከዛ ያው እግዚአብሔር ቃል ስለወጣ ያጋንንት እንደሆነ አቃለሁ ግን ያው ሐኪም ደግሞ ሌላ ብሎ ስለሰጠኝ ሲቆጡኝ እሺ ብዬ ስውጥ እዚህ መጣውኝና በቃ እንደዚህ የሆነ እንደዚህ እንደማረግ ጀመረ በኢየሱስ ስም ይሄ በኔ ላይ አይሰራም ይያልኩኝ እየገሰስኩኝ ልክ አንተ ጋር መጥቼ ያ ጄኒዘ ጸልየልኝ ቤት ሄድኩኝ አልዋጥኩኝም ኪኒኑን የዛኔ ስመጣ ከዛ ያመኛል ብዬ ስጠብቅ የለም ያውካቸዋል ይታወካሉ በቃ ሌላ አይደለም ስሙ ብቻ እኔ ገብቼ በጌታ በኢየሱስ ስም ስል ይናደዳሉ ምግብ ስንበላ ስጸልይ ይናደዳሉ እኛ ደግሞ ኢየሱስ ለኛ ሀብታችን መመኪያችን ኩራታችን ሁሉ ነገር እነሱ በ200,000 ብር ምናምን ገዝተው ነው መናፍስቱን ያመጡት የኔ ኢየሱስ ግን በነፃ በምስጋና ብቻ ስሜ ሰላማዊት ጥላውን ይባላል የመጣሁት ከጅማ ነው የምመሰክረው ያው የዛሬ አመት እዚህ ጋር መጥቼ ነበር ጉባኤው አንድ ጊዜ ብድግ ብሎ እኔ ዝቅ ብዬ እግዚአብሔርን ያመስግንልኝ ዋቀዩን ገለቴፋና ሃሌሉያ ግንታ ኢየሱስ ይገለል እግዚአብሔር እኔ እንግዳ ነኝ ስመጣ እዚህ ጋር የእግዚአብሔር ድምጽ ሲሰበክ ሰማው ጌታ ይባረክ እዚህ ጋር ቸርች አለ ብዬ ደስ ብሎኝ ወደዚህ መጣው ከዛ ስመጣ እኔ እዛች ጋር ነበር የተቀመጥኩኝ አንተ ጠራኸኝና ነይ እናቴ ልጸልይልሽ ስትለኝ እሺ አልኩኝ ጸለይክልኝ በጣም ጸለይክልኝ በጣም ሊውጥሽ የተነሳ ጥቁር እባብ ነው ማየው እና በጣም ሊውጥሽ የተነሳ ጥቁር እባብ ነው ማየው ብለ በጣም ጸለይክልኝ እና ስጸልይልኝ እኔ እዚህ ልጄ ለማየት ነው የመጣሁት ልጄ በትዳር ላይ ነው ያለችው የልጄ ባለቤት ደግሞ የልጄ ባለቤትም የልጄ ቤተሰቦችን በጌታ መሆንን አይፈልጉም እና እነሱ በአምልኮ ነው በቃ የድሮ አምልኮ ምናምን አላቸውና እኔ ቤት ውስጥ ገብቼ በመጸልይ ሰዓትም ቴሌቪዥን ከፍቼ በማይ ሰዓት ይቃወማሉ በጣም ይቃወማሉ አይወዱም ስቲል አገልጋይ እንኳን ቤታቸው አይመጣ እና ለምን ይሄ ሆነ ብዬ እኔ ይቃወማለሁ ጸልያለሁ ስጸልይ ያ መንፈስ ተበሳጭቶ አሁን እንዲያውም በቃ ትዳሩንም አልፈልግም ብለው ልጄንም ተፋታ ይዤ ልሄድ ነው አሁን እና በዚህ በሃይማኖት የተነሳ ማለት ነው እሷን ወደ ኦርቶዶክስ ከተመለሰች አብረን እንኖራለን ካልተመለሰች ደግሞ አልፈልግም ብሎ ነው ከጅማ ሲያመጣት በጌታ ሆኖ እሷን ወዶ ጌታን ተቀብሎ ነው ይዟት የመጣው እዚህ ከመጣ በኋላ ከወለዱ ምን ካሉ በኋላ ደግሞ ቤተሰቦቹ እናቱ አይ ጌታን አንተ በጌታ ከሆን ከኛ ጋር አትኖርም የኔ ልጅም አይደለም ሲባል ተመለሰ ወደዛ ሲመለስ እኔም ደግሞ በጌታ ሆኜ ወደ እናቴ እመለሳለሁ አልፈልግም ብላ አለች እኔም ተጠራው ፍርድ ቤት አሁን ጉባኤ ፍቺ ይዟል ሲፋቱ ይዞ መሄድ ነው ምክንያቱ ግን ይሄ ነው ጌታ ኢየሱስ ስሙ ይባረክ የኛ አምላክ ኃያል ነው እና ጌታ ትልቅ ነው ያውካቸዋል ይታወካሉ በቃ ሌላ አይደለም ስሙ ብቻ እኔ ገብቼ በጌታ በኢየሱስ ስም ስል ይናደዳሉ ምግብ ስንበላ ስጸልይ ይናደዳሉ እኛ ደግሞ ኢየሱስ ለኛ ሀብታችን መመኪያችን ኩራታችን ሁሉ ነገራችን አሜን ገንዘብ አይለውጠንም ምንም ነገር አይለውጠንም ልጅ ነው ጌታ ነው የሰጠው ጌታ ነው የሚያሳድገው ሁሉንም ደግሞ ጤናም የሚሰጠው እግዚአብሔር ነው ግን እኔ ከዚች ቤት ይዣት ሄድኳት ቃል አለች እኔ እውነትም ከዚህ እንደሄድኩኝ እቺ በቃ እኛን እንደ መናፍስታም ነው የሚያዩትና እኛን በብዙ ትብታብ ለካ እኔን ሸኝተዋሉ እኔ በጣም ታመምኩኝ ጅማ ደርሼ በጣም ነብስ ውጪ ነብስ ግቢ ሲሆን ከዚች ቤት ይዣት ሄድኳት ቃል አለች በቃ ጥቁር እባብ ይከተልሻል
በቃ ጥቁር እባብ አንቺን ሊያጠፋ ይከተልሻል ኢየሱስ ግን ጣልቃ ገብቶልሻል አዎ የሰማይ አምላክ ጣልቃ ገብቶልሻል ብሎ ጌታ በኃይል ስለተናገረኝ እኔ ደግሞ ያቺ ቃል ስላለች በጣም በሞት አፋፍ ላይ ሆኜ ኢየሱስ ተናግሮኛል አዳማ ከተማ ላይ በዛ ብላቴና ተናግሮኛል እኔ አልሞትም እኔ አልጠፋም እያልኩኝ ኢየሱስ ለዘላለም ጌታ ነው ይሄው አልሞትኩም ተመልሼ ከናንተ ጋር ተቀላቀልኩኝ በዚህ መድረክ ላይ እውነት ጌታ ሆይ ተናግረኛል እኔ ለጠላት አሳልፈ አሰጠኝም እነሱ በ200,000 ብር ምናምን ገዝተው ነው መናፍስቱን ያመጡት የኔ ኢየሱስ ግን በነፃ በምስጋና ብቻ አሜን በእውነት ኢየሱስ ዋቀዩ ገለን ሃሌሉያ አሜን በጸሎቷ ታሸንፈናለች ልጃችንም ከሷ አልቆረጥም ማለ ድግምቱንም ሰራን አስማቱንም ሰራን የሷ ጸሎት ነው ተብሎ እናትየው እንዲያውም ከኔ ጋር ሄዳ ጌታን ተቀብላለች እዩጋ ማለት ነው ተቀብላ ተነስታ አሁንም ተመልሳ ዛስ ገዳም ስትሄድ መንፈሱ አላስቀምጥም ሲላት ተመልሳ ደግሞ ወደ ገዳም ሄደች በቃ የኛ ኢየሱስ እንደዚህ ያተረማመሰ ያኖራል ኢየሱስ ለዘላለም ጌታ ነው እባብ አናቱ ሲመታ ምንድነው ይወራጫል ሊሞት ሲል ስለዚህ እነሱም ወደ ጌታ ሊመጡ ሲሉ እየተናወጡ ነው ይናወጡ ቢናወጡም እኔ በኢየሱስ ሁሌ ደስተኛ ነኝ ኢየሱስ ለዘላለም ጌታ ነው ሃሌሉያ ስለዚህ ጌታ ኢየሱስ ስሙ ይባረክ ይወድኛለው ተፈውሻለው እና በቃ እንደው ጌታ ሆይ እኔ አልሞትም ለጠላት ሐሳብ ማሳለፈ አሰጠኝም በዛ ብላቴና ቃል ወጥቷል አትሞችም በህይወት ትኖሪያለሽ አንቺንም ልጆችሽንም የሚከታተል ክፉ አያገኝሽም ብለኛል አሜን ብዬ ተቀብያለሁ ይሄውና ልጆቼም ጤና ናቸው እኔም ጤና ነኝ ይሄው እዚህ ጋር ዛሬ እናንተ ፊት ቆሜያለሁ ጌታ ኢየሱስ ክርስቶስ ክብር ይገባል ሃሌሉያ ወስደው እዚህ ስመጣ ሆስፒታል ሄድኩኝና ነርቭ ነው ብለውኝ ኪኒን ሰጡኝ ከዛ ሲሰጡኝ ያንን ኪኒን ትንሽ እየዋጥኩኝ እዚህ ቤት እሁድ መጣውኝና ከዛም በኋላ አንተ ጋር ገባው ለመስክር ያልኩ ውስጤ ያለ በቃ የሆነ የፍርሃት መንፈስ ውስጤ ገባና በቃ ቆይ ሌላ ቀን መሰክራለሁ ብዬ ወጥቼ መጀመሪያ ላንተ ልንገር አልኩኝና ተከትዬ ያው አንድ አመት ሙሉ ስለምቀር ብዙ ጊዜም ስለማልመጣ ነገሮች ግራ ስለገቡኝ ቆይ አልኩኝና አንተ ጋር ገባው ውስጥ ገብቼ እንዲ ብዬ ስነግር እሁድ ትመሰክራለህ ስትለኝ እሁድ ድንገት ሊሄድ ይችላል ጅማ እና ምን ይሻላል ስል ሮብ ትመጫለሽ አልከኝ ከዛ ቢሮ ውስጥ ጸለይክልኝ ስጸልይልኝ ኪኒኑን በፊት ኪኒኑን ሳሉት ሰውነቴ ሁሉ እንዲንቀጠቀጣል ያመኛል ያደክመኛል ከዛ በኢየሱስ ስም ይሄ ምንድነው እኔ አይቻላቅም ይሄን በሽታ በርግጥ አጋንንት እንዳስቀመጠ አቃለው ጊዜ አለው ደግሞ የሚነሳበትም ቀንና ጊዜ አለው እግዚአብሔር ደግሞ በዚህ ውስጥ ምን ሊያስተምረኝ የፈለገ ነገር ሊኖር ይችላል እና እግዚአብሔር ይመስገን ብዬ ከዛ እዛም ያው አገልጋዮች ስላሉ ይሁን እየዋጥሽ ጌታ ይፈውስሻል ስላሉኝ ያን እየዋጥኩኝ እዚህ ስመጣ ኪኒኑን ካላጥኩኝ በቃ የሆነ ነገር ያደርገኛል ገና አንድ ወር ነው ነርቭ ነው ተጠቃሚ ብለው ሰጡኝ ከዛ ያው እግዚአብሔር ቃል ስለወጣ ያጋንንት እንደሆነ አቃለው ግን ያው አኪም ደግሞ ሌላ ብሎ ስለሰጠኝ ሲቆጡኝ እሺ ብዬ ስውጥ እዚህ መጣውኝና በቃ እንደዚህ የሆነ እንደዚህ እንደማረግ ጀመረ በኢየሱስ ስም ይሄ በኔ ላይ አይሰራም እያልኩኝ እየገሰስኩኝ ልክ አንተ ጋር መጥቼ ያ ጂኒዘ ጸልየልኝ ቤት ሄድኩኝ አልዋጥኩኝም ኪኒኑን የዛኔ ስመጣ ከዛ ያመኛል ብዬ ስጠብቅ የለም በኢየሱስ ስም የለም የዘላለም አሜን አሁንም ውርለት የለም እናንተ አልኩኝ ልጆችን ይኸውና በሄጄኮ እዚህ ያለው ልጅ ጸልዮልኝ እኮ ይኸውና ኪኒኑን እናንተ አልዋጥኩም ሌላ ጊዜ እኮ ያመኛል አልኩኝ ወይ አንቺ እኮ ጌታ ይሰማሻል አሉኝ ልጆቹ እንዴ እናንተንም ይሰማል ፈልጉት አንኳኩ ይከፈትላችኋል ነው የሚለውና ጌታ እኮ ይሰማል አልኩኝ አሁንም ሰኞ አልዋጥኩም ኢየሱስ ጌታ ነው አሁንም ማክሰኞ ትላንትም አልዋጥኩም ዛሬም ኢየሱስ ጌታ ነው አልዋጥኩም ይሄው እስካሁን አላም የሚቀጠቀጥ ነገር የለም አሁን ሰላም ነው አሜን ምንም የለም አለ ይሄው ኪኒኑን ቅድም ለሷ ሳይቻለው እሺ አለ ምንም አልዋጥኩም ዳንኩኝ በፊት ግን እዛ ሆኜ ስውጣው ካልዋጥኩኝ የሆነ እንደዚህ የሆነ ሱስ ነገር የለም እንደዛ ሆኖ ያመኛል በኢየሱስም ይሄ ነገር ሱስ ገና አንድ ወር ነው የተሰጠኝ ሱስ ሊሆንብኝ ነው እንዴ አረ ጌታዬ በኔ ውስጥ ይሄ ነገር አይሰራም ይያልኩኝ ውጣለሁ አሁንም አይሰራም ይያልኩ ውጣለሁ እሁድ ዕለት ደግሞ አልዋጥኩም ውጣለሁ ካመመኝ ውጣለሁ ብዬ ያስኩኝ ዋዚ ይዤ መጣውኝ
ከዛ መጣው ላንተ ገብቼ ነገርኩኝ መሰከርኩና ለምን እግዚአብሔር ያረገልኝን ነገር ምንም ባላረግለትም ምስጋና ትልቅ ነገር ነው እግዚአብሔር ከኛ አንደበት የሚፈልገው ምስጋና ነው ስለዚህ ማመስገን አለብኝ ብዬ ውስጥ ገባውና ላንተ ነግሬ ሄድኩኝ አሉጥም እንደ ኢየሱስ ጌታ ነው እኔን ይፈውሰኛል የተናገረኝ የታመነ ነው ለምን ይገዳደርሻል እንጂ አያገኝሽም ነው ያለኝ ጌታ ስለዚህ ይሄ በሽታ በኔ ላይ አይሰለጥንም ብዬ ከዛ ኪኒኑን ተውኩት ምንም የለም ሰኞም ደገመ ምንም የለም ማክሰኞም የለም ዛሬም ሮብም የለም የዘላለም የለም ሃሌሉያ እሺ ሌላ ሰው መልእክት ምን አላችሁ እስቲ እኔ እዚህ ቤት የእግዚአብሔር ክብር አለ የእግዚአብሔር ሁሉና አለ የእግዚአብሔር መገኘት አለ በእውነት እኔ ከጅማ ስመጣ እመሰክራለሁ ብዬ ነው የመጣሁት በቃ እዛ ሄጄ እመሰክራለሁ ባልመሰክር ማንንም ያስገድደኝ የለም የሚያየኝም ያቀኝም የለም ግን እግዚአብሔር ያያል እግዚአብሔር ሁሉን ይሰማል ለምን የተናገረኝ እግዚአብሔር ያየኛል የትም ጉርጓድ በገባ ያየኛል ጌታ ስለዚህ የእግዚአብሔር ምስጋና ይዤ መሄድ የለብኝም ማመስገን አለብኝ ብዬ ነው እግዚአብሔር እዚህ ቤት በእውነት አለ ህልውናው አለ መገኘቱ አለ እግዚአብሔር ትልቅ ነው ለምን እግዚአብሔር ያየው ነገር ተፈጽሟል ሆኗል ያው ተግዳሮት መጥቷል ያው ተግዳሮት አያገኘንም አይባልም ያለውበትም እዛ የሚመለክበት ሰፈር ነው ያለውት እኔ ዙሪያዬ በሙሉ የሚመለክበት 666 የሚመለክበት በጣም ሀብታሞች ሰፈር ነው ያለውት እኔ ያው ሀብት ከሰይጣን ብቻ ሳይሆን ከእግዚአብሔርም አለ ግን የታወቀ በደንብ በቃ የሚገብሩ ናቸው ያለውት ማለት ነው እነሱ ደግሞ በጣም ነው የሚቃወሙ ምንድነው ለምን ትጸልያለሽ ለምን ስራችን ታፈርሳለች በጋድ ባፍ አውጥተው ማለት ነው ስራችንን አፈረሰች በቅርብ ጊዜ ነው እዛ አሁን የገባውበት ሰፈር ያለ ነውና በፈለገችው ብር ትሽጥና ትይር ነው የተባልኩት በቃ ሰፈሩ ማለት ነው ግን እኔ ደግሞ ኢየሱስ ጌታ ነው ለምን እዚህ ጋር ያመጣኝ ክብሩን ሊገልጥ ነው ሊወርሳቸው ነው ሊጠቀልላቸው ነው ብዬ ነው እዛ ጋር ዋጋ እየከፈልኩ ያለሁት እግዚአብሔር ደግሞ ቀን አለው መንፈሱ ተመቷል ኢየሱስ ለዘላለም ጌታ ነው እንጸልያለን እግዚአብሔር ያው ክብሩን ይገልጣል ብዬ አስባለሁ ይገልጣልም ደግሞ አምናለሁ በኢየሱስ ስም እዚህም ስመጣ ያው ደግሞ መጀመሪያ ሸነገለ በቃ እኔ በጌታ ነኝ ብሎ ጅማ ላይ ክሩን በጥሶ ጌታን ተቀብሎ ልጄን ወደዚህ ይዞ መጣ ስትመጣ ምንም የጎደላት ነገር የለም ታመልካለች እሱም ከሷ ጋር ይሄዳል ቤተሰብ በሚመጣ ሰዓት ይታወካሉ እንዴት አንተ እንደዚህ ትሆናለህ ረብሻ አለ አሁን በቃ እኔም እሱም ሄደው ክርስቲያን ሌላስ ክርስቲያን አገባ እሱ አንትቶ ማለት ነው የቤተሰቦቹን ሐሳብ ለመፈጸም ማለት ነው አገባ ሲያገባ ምንድነው አልኩት ክርስቲያን አገባው ይሻላል አልኩት ከኔ ልጅ መለየቱ ሳይሆን ከክርስቶስ መለየቱ ይሻላል አልኩት የኔ ልጅ ክርስቶስ ካለ በቬሎ ጌታ ይድራታል እኔ ታመነዋለሁ አምላኬን ስለዚህ እግዚአብሔር ይታመነ ነው ስለዚህ አንተ ስለሷ መለየት አታስብ ግን ከጌታ መለየትን ታስበዋለህ አልኩት ጌታ ግን የፈለክበት ቦታ ብትሄድ ይኸው በመከራ አናውጦ እንደሚመልስ አውቃለሁ አናውጦ ለምን ጌታችን የታመነ ነው የያዘውን አይለቅም ያቀመሰውን አይለቅም አዎ ስለዚህ የራስ ጉዳይ ነው ዋጋ ክፈል ብዬ አሁን ፍርድ ቤት በመስከረም 29 ፍቺ ይፈታል ልጄን ይዤ ሄዳለሁ ይዤ ሲሄድ አስመርቂያት እዚህ ተባርከን እንሄዳለን እኔ አዎ በፊት ዛሬውን ኃይሉ ተገኛችሁ አሜን ነጉዳ ፈተነ ይባዶ አሜን ነገሮቹ ማን ነገር አስተካክላለ ዛሬ አሜን አከስታችሁ ከነቦ አሜን ዋቀዩን ሲን ዱጋባተኒፍ ዋቀዩን ሲን ገለተ ይፈተን አሜን ወጂ ጌሰን ሲን ይፎጀታ አሜን ሃሌሉያ አሜን ኦቦሎታ ኮ ነምኒ ቆሩምሳ ጋፊ ባየ ከሰራባቴ ሎለ ባየ ከሰራባቴ ኢየሱስ ኮነ ከወጂን ጅራ ጀቹን ጀብና ዋቀዩ ራዱፈ አሜን ከናፈርከት ካሳቲ ሁምኒ ዋቀዩ ወጂናታ ወዳኒ ደበላማስ barabaran dhuga baatu ta'e dha dabalat haleluya waaqayyo isa si hojjeteef galanni haa ta'u